What's up my Habesha people? Nice ሊንክ እንደምናችሁ ሰላም የቡራኝ ንጹቢና የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ? ዛሬ በአዲስ ፕሮግራም ነው የመጣነው። ዘንድ ፕሮግራም ሰርተን አናውቅም። ቻናላችን ደግሞ 1000 ሰብስክራይበር ሊገባ ጥቂት ሰው ነው የሚቀረው። ቻናላችን ሰብስክራይብ በማድረግ ሜምበር መሆን ትችላላችሁ። ሜምበር ሁኑ። ይህን ፕሮግራም ከወደዳችሁት ላይክ አድርጋችሁ ጀምሩት። ከወደዳችሁት እንቀጥለዋለን። ካልወደዳችሁት እንግዲህ አርፋችሁ ቁጭ በሉ። አርፈ ቁጭ በል አትለፍልፍብን ምናምን በሉ ኮሜንት ላይ እናቆመዋለን እና ባክ የዛሬው ፕሮግራማችን እንዴት ነው? ከዚህ በፊት ሰምተን የምናውቃቸው የሰማናቸው ኦር ስንሰማ ያስገረሙን ነገሮችን ምናምን እኛና ደግሞ ድንገት ያወቅናቸው ምናልባት ላታውቁ ትችላላችሁ ብለን ያሰብናቸውን ነገሮች እያነበብን ምናምን ወሬዎችን እየሰበሰብን የምንለፈልፍበት ፕሮግራም። ሌላ ምንም አዲስ ነገር የለውም። ወደ ፕሮግራሙ A joyful sound begins to play to brighten every coming day. By Rook and Etsubina with laughter's art, a funny video and vlog to win your heart. Reaction and vlog! ጀምሮ እንግዲህ በዚህ ነው ፍሊክስ ግሬታንሰን ፎርስ ላርጓል አላውቅም። እዚህ ጋር አስቀምጥላችኋለሁ። በከፍተኛ የኤሌክትሪክ ኃይል አደጋ ሁለት እጆቹን ያጣ እና በዓለም ላይ የመጀመሪያው የሁለት እጅና ትከሻ ተከላ ቀዶ ጥገና የተደረገለት ከአይስላንድ የመጣ የቀድሞ ኤሌክትሪክሻን ነው። ይህ በምስሉ ላይ የምትመለከቱት ሰው ማለት ነው። ባጭሩ እናስረዳችሁ። በጥር 12 1996 ዓ.ም በከፍተኛ የኤሌክትሪክ ኃይል መስመር ላይ ሲሰራ በነበረበት ሰዓት የ11000 ቮልት ግፊት ከባድ አደጋ አጋጠመው። 11000 ቮልት ከ10 ሜትር ቁመት ካለው መሰላል ላይ ወድቆ ጀርባውና አጥንቱ በሶስት ቦታዎች ተሰብረው ነበረ። ለ3 ወራት በኮማ ውስጥ ቆይቶ ከፍተኛ ጉዳት፣ ሁለት እጆቹ ይቆረጣሉ። በቀጣዮቹ 2 ዓመታት ፍሊክስ ህይወቱን በቀጥታ እንደገና ገነባ። ዓለሙን በአዲስ መንገድ መኖር ተማረ። አስቂ ጽናት አሳየ። ነገር ግን አካላዊ ችግር በላይ የነበረው ጥልቅ የስሜት ህመም ነበር። የንክኪ መጥፋት፣ ቤተሰቡን ማቀፍ ወይም የሰውነት ሙቀት መሰማት አልቻለም። ሰዎች ቀላል ነገር ነው ብለው ያሰቡት ነገር ህይወቱ ቢቀጥልም ያ የጎደለው ነገር ግን ፈጽሞ አልጠፋም ነበር ስሜቱ ምናምን። ከ23 ዓመታት በኋላ ግን አዲስ ተስፋ ተከፈተ። በፈረንሳይ ፍሊክስ እጅግ ውስብስብ የሆነ የሁለት እጅና ትከሻ ተከላ ቀዶ ጥገና ተደረገለት። ይህም በጣም አልፎ የሚደረግ ከ14 ሰዓት በላይ የፈጀ ሂደት ነበር። ቀዶ ጥገናው በህክምና ሳይንስ ትልቅ እመርታ እና የተለየ መታጠፊያ ሆነ። ረጅምና ከባድ ነገር ማንሳቱ፣ ቀጣይ ህክምናና እንቅስቃሴ ሲደረግለት በቀስታ ኃይሉ መመለስ ጀመረ። ከዚያም ሁሉም ዋጋ ያስከፈለው ያ ታላቅ ቀን መጣ። ታሪኩን እና የቀዶ ጥገና ምርቱን ባጭሩ እናስረዳችሁ። በፈረንሳይ ቢሊዮን ከተማ የምትገኘው ኤድዋርድ ኤሪስ ሆስፒታል በታዋቂው ሐኪም ዣን ሚሼል ዲዩበናልድ መሪነት ቀዶ ጥገና ተደረገለት። 15 ሰዓት የፈጀ ውስብስብ የሆነ ቀዶ ጥገና ነበር የተደረገለት። ይህም ትከሻና እጅን ጨምሮ የተደረገ በዓለም ላይ የመጀመሪያው ንቅለ ተከላ ነበር። ይህ በህክምናው ዓለም የመጀመሪያው የሆነ ተከላ ተሳክቶ እጆቹን ማንቀሳቀስና ስሜቶቹን ማግኘት ጀምሯል ይለናል። በሁለተኛነት ደግሞ የምናገኘው ኤዲ አሚን ዳዳን ነው። ኤዲ አሚን ዳዳን የማያውቅ ሰው አለ ብዬ አላስብም። ለእንግሊዟ ንግስት ኤልሳቤጥ ደግሞ በጣም ከፍተኛ ፍቅር ነበረው ይባላል። ዳዳ ለእንግሊዟ ንግስት ማለት ለኤልሳቤጥ ለኩዊን ኤልሳቤጥ ለንግስት ኤልሳቤጥ ፍቅር ነበረው። ለንግስቷ የፍቅርና የምክር ደብዳቤ ይልክላት ነበር። አንድ ቀን በላከላት ደብዳቤ ላይ እንዲህ ብሎ ጻፈ። ውድ ንግስት ሆይ
በእንግሊዝ ውስጥ ስለሚታየው የኢኮኖሚ ችግር በጣም አዝኛለሁ። ስለዚህ እኔ በቅርቡ መጥተሽ ብትጠይቅኝና አብረን ብንመካከር ደስ ይለኛል። ግን ስትመጪ የውስጥ ሱሪሽን በቅንፍ ውስጥ ይዘሽ እንዳትመጪ። ምክንያቱም እዚህ ኡጋንዳ ውስጥ እጅግ በጣም ምርጥ የሆኑ የጥጥ አዘጋጅቼልሻለሁ። ንግስቲቱ ለዚህ ደብዳቤ ምንም አይነት ምላሽ አልሰጠችም ነበር። ኢዲ አሚን ዳዳ መልስ አለመስጠቷ በእኔ ፍቅር መውደቋን ያሳያል ብሎ በኩራት ለህዝቡ ተናግሮ ነበር። ዓመቷ ጁሊያና ኦሳ በኦርላንድ ፍሎሪዳ በአዞ ላይ በደረሰባት ጥቃት በአካባቢው የዱር እንስሳ ፓርክ የተማረችው ልዩ የመዳን ዘዴ ተጠቅማ ልትተርፍ ችላለች ይላል። ሁለተኛው መረጃችን ደግሞ ጁሊያና በአንድ ፓርክ በሚገኝ ውሃ ውስጥ ስትዋኝ 8.8 ጫማ ርዝመት ያለው አዞ በግራ እግሯ ላይ ይነክሳትና አለቅም ይላታል። ቆይ እንዴ አለቅም ይላታል። ጁሊያና ከአዞ ድንገተኛ ጥቃት ለማምለጥ ከእንስሳት ፓርክ የተማረችውን የአዞ አቅሙን ማሳጣት የአፍንጫ ብልሃት የሚባል ዘዴ ተምራለች። እዛ ፓርክ ውስጥ ያለች ምናምን ነገር ማለት ነው። ይህን ዘዴ ተጠቅማ ከአዞ ማምለጥ ቻለች። እንዴት አድርጋ የሚል ጥያቄ ካስነሳ ደግሞ የአዞን አፍንጫ ቀዳዶች ለመተንፈስ ኃይልና አቅም ስለሚያስፈልጋቸው ጁሊያናም እጇን ዘርግታ የአዞውን አፍንጫ በሁለት ጣቷ ዘጋችው። አዞም አየር ማስተላለፊያ በመዘጋቱ አፉ እንዲተነፍስ አስገደደችው። ኃይሉን አሰጥተዋለች ይልናል እዚህ የሚገኘው መረጃ። ባያሳምነንም አፍንጫውን ስለተያዘ ብቻ ለቀቃት። ይህም ማለት እዚህ የተሰሩት ፊልሞች እንዳለ ውሸት ናቸው እንደማለት ነገር። ለማንኛውም ዛሬው ወሬያችን ይህንን ይመስል ነበር። ትወዱታላችሁ ተስፋ አደርጋለሁ። ካልወደዳችሁት በኮሜንት አሳውቁን። ይሄ ነገር ቢስተካከል እንደዚህ ብታረጉ ምናምን የምትሉት ነገር ካላሳውቁን። ፕላስ ደግሞ 1000 ሰብስክራይበር ልንገባ ነው። ቶሎ ሰብስክራይብ አድርጉ። 1000 እንግባ። ከዛ የምንጀምራቸው አዳዲስ ነገሮች ይኖራሉ። እስከዛው ድረስ ባባይ ቻው።